እኔ እንደውም ኦርቶዶክስ መሆናችን ትዝ የሚለን ለስግደት የስቅለት ሰሞን ፋሲካውናም ሲሆን ሄደን በመናደርጋቸው አክቲቪቲዎች ነበረ። ቁጭ ብዬ ቃል አዳምጥና ብዙም አልቆይም እወጣለሁ። ሶሻላይዝም ምናምን አላረግም እወጣለሁ። እንደዚህ በማደርግበት ሰዓት ራሱ የክርስቶስ ማንነት ምን እንደሆነ ሳልቬሽን የሚለው ድህነት የሚለው ነገር በደንብ አልተገነዘብኩም። ያንን መጽሐፍ ልክ 16 ዓመቴ ሲሆን እናቴ ሌሊት 6 ሰዓት ጠብቃ ቀስቅሳ እኔ የምሰጥህ ምንም ነገር የለም ኢየሱስን ግን ሰጥሃለሁና እዚህ መጽሐፍ ላይ የኢየሱስ ፍቅር በሚገርም ሁኔታ ተጽፏል ብላ የሰጠችኝ መጽሐፍ ነበር። ቃሉን አስተምሮ ከጨረሰ በኋላ እኔ በማላቀው መንገድ ራሴን ከሁለተኛው ፍሎር እታች ፊት ለፊት ወጥቼ አገኘሁት። ብዙም አላስተዋልኩም ግን ራሴን አገኘሁትና ጌታን የሚቀበሉ ሲባል ከዛ መካከል አንዱ ነበር። ለሚቀጥሉት 3 ዓመት እጅግ በጣም የሚያስጨንቅና ጨለማ የሆነ ጊዜያቶችን አሳለፍኩኝ። ይስቁብኛል ማለት ነው ላይ 4 ኪሎ ምናምን ጽፏል ነገር እያሉና በጣም የሚያስቅ ኤክስፒሪየንስ ነበረ። ግን ላይፍ ትማሪበታለሽ። የተወደዳችሁ የፕሮግራማችን ተከታታዮች እንደምን አላችሁ? እንደምን ሰነበታችሁ? እኔ ፌቨን አቤኔዘር እባላለሁ። የሚሽን ቶፕ ፕሮግራም አዘጋጅና አቅራቢ ነኝ። እንግዲህ ዛሬም ሌላ በሚሽን አገልግሎት ላይ ያለ ወንድማችንን ይዘንላችሁ ቀርበናል። ከኪሩ ጋራ ቆይታ እናደርጋለን። ተከታተሉ። ኪሩዬ እጅግ አድርጌ አመሰግናለሁ ዛሬ ጥሬን አክብረ ስለመጣ። ያው በጣም ሾርት ኖቲስ ነው ግን ታዘ ስለመጣ በጣም ነው የማመሰግነው። ቴንኪዩ። እግዚአብሔር ይባርክ። ይህንን እድል ስለሰጠሽኝ እኔም በጣም ነው የማመሰግነው። ቴንኪዩ። ለእኔም ፕሪቪሌጅ ነው። እሺ እስኪ ኪሩ ማን ነው? የት ነው የተወለደው? የት ነው ያደገው? እና የት ነው ዩኒቨርሲቲ የተማረው የሚለውን ነገር፣ አሁንስ ምን ላይ ነው፣ የት ነው የሚያገለግለው የሚለውን ነገር እስቲ ራስን በማስተዋወቅ እንጀምር። እሺ በመጀመሪያ ከስሜ ልጀምር። ያው እኔና ስለምንተዋወቅ ኪሩቤል ጎበና እባላለሁኝ። እንግዲህ አሁን 31 ዓመቴ ነው። አርጅተናል። እንግዲህ ከልጅነት መጀመር ካለብኝ እዚሁ አዲስ አበባ ነው ተወልጄ ያደግኩትኝ። በደንብ ላቪንግ የሆነ ቤተሰብ ውስጥ ነው ያደግኩትኝ። እናቴ፣ ወንድም እህቶቼ በዛ እንላለን ቤት ውስጥ። አሁን ደግሞ ካሉት ታናናሽ ወንድምና እህቶቼ ጋር በጣም ሰፊ የሆነ ጋፕ አለን። ግን ደስ በሚል ቤተሰብ ውስጥ ነው ያደግኩት። ግን ጌታን የሚያውቅ ቤተሰብ መካከል አልነበረም የተወለድኩት። ከልጅነት ጀምሮ የኦርቶዶክስ እምነት ተከታዮች ነበርን። ግን እንደው ለስሙ ነበር የነበር ነው እንጂ አልነበርንም ብዙም። እኔ እንደውም ኦርቶዶክስ መሆናችን ትዝ የሚለን ወይ በእኔ በኩል አትሊስት የሚለኝ ስግደት የስቅለት ሰሞን ፋሲካውናም ሲሆን ሄደን በምናደርጋቸው አክቲቪቲዎች ነበረ። በቃ ብዙም ጠበቅ አድርገን የምናከር አይነት ፋሚሊ አልነበርንም። ነገር ግን ስለዚህ አትጾምም ምናምን አይነት ነገር ነው። አዎ አሚን ራፍሊ ሮብና ዓርብንም በቃ የሆነ ሺት ነገር ያደረገ ብዙም እንትን አልነበረም። ግን ከልጅነቴ ጀምሮ ግን የእግዚአብሔርን ቃል ማወቅ የሚል ብቻ ስለ እግዚአብሔር የማወቅ ፍላጎት ውስጤ በደንብ እንደነበር አስተውላለሁኝ። እና በደንብ ትዝ ይለኛል ሁሌ ስትተኛ መጽሐፍ ቅዱስ አንብብ ምናምን ስለምንባል መጽሐፍ ቅዱስ ከፍቼ አነባለሁኝ። ግን አይገባኝም። ማለት አማርኛ ነው አነበዋለሁ ግን ገብቶኛል።
አልረዳውም ግን በቃ ዲዛይሩ ስለነበረ እዛው ይዤው ምናምን ነበር ለማንበብ ለመረዳት እየሞከርኩኝ ተኛ ነበርና ቤተሰቦቼ የሚያስፈልገኝን ነገር ሰጥተውኝ ምንም ሳላጣ እግዚአብሔር ይመስገን በጥሩ ሁኔታ ነው ያደግኩትኝ ማለት ነው። ምናልባት እንግዲህ የእምነት ጉዞዬ የጀመረው ወደ 10ኛ ክፍል ሆኜ 16 ዓመቴ ከሆነ በኋላ በቤታችን ውስጥ የመጀመሪያ ኢየሱስን እንደ ጌታ ወይም ደግሞ ለመከተል በመወሰን እናቴ ቀደመች ማለት ነውና እናቴ በቤታችን ላይ መጀመሪያ ነበረ ጌታን የተቀበለችው። ብዙም እንዲህ ሃይማኖተኛ ባልሆንም የሷ ጌታን መቀበል ግን እኔን በጣም እንትን ይለኝ ነበር ትንሽ እንደ መረበሽ አይነት ነገር ያደርገኝ ነበር። ግን የእግዚአብሔርን ቃል ለማወቅ ያለኝ ዲዛይር ስለነበረ ወደ ቤተክርስቲያን እሁድ እሷ ስትሄድ በምትሄድበት ሰዓት እኔን ትጋብዘኝ ነበር አብሬያት እንድሄድና ኢንትረስትድ አልነበርኩም ግን መሄድ የፈለኩባቸው ጊዜያቶች ስለነበሩ በተለይ እግዚአብሔርን ቃል ለመማር እሄድና የቤተክርስቲያኑ ላይ የሆነ ሁለተኛ ስቶሪ ነገር አለው እዛ ላይ ወጥቼ ቁጭ ብዬ የሚከሰተው ነገር ሁሉ አያለውና አይመስጠኝም ደስ አይለኝም አልወደውም። ሲጸለይ በልሳን ሰው ሲናገር የተለያዩ ዝማሬ ራሱ ምንም እኔን አይነካኝም ነበርና ምንድን ነበር ማደርገው ሁሉ ነገር ሲከሰት አይና በጣም ጀጅ አደረግ ነበር ክሪቲሳይዝ አደረግ ነበር። ከዛ ግን መጨረሻ ላይ ቃል ሲሰበክ ግን በደንብ ነበር ማዳምጠው በደንብ ቁጭ ብዬ አፌን ብዬ ነበር ከፍቼ ማዳምጠው በጣም ነበር የሚያስጠኝ። መጀመሪያም ረሃብ ስለነበረ ውስጥ በደንብ በቃ ማወቅ በጣም ፈልግ ስለነበረ ያንን አደርግ ነበርና ቁጭ ብዬ ቃል አዳምጥና ብዙም አልቆይም እወጣለሁ። ሶሻላይዝም ምናምን አላረግም እወጣለሁ። እንደዚህ በማደርግበት ሰዓት ራሱ የክርስቶስ ማንነት ምን እንደሆነ ሳልቬሽን የሚለው ድህነት የሚለው ነገር በደንብ አልተገነዘብኩም። ግን ለማዳመጥ እያልኩኝ ከተወሰኑ ጊዜያቶች እሁድን እየቆጠርኩ እየዘለልኩ ምናምን አዘወትር ነበር እንደዛ እሄድ ነበር ማለት ነው። 16 ዓመቴ 10ኛ ክፍል ስገባ ለኔ በልጅነት አይምሮዬ እንደገና ደግሞ በዓለምም እንዳለ ሰው ምንም የጎደለብኝ መስሎ አይሰማኝም ነበር ማለት በትምህርት ቤት ባለኝ አቋም በጣም በቃ ጥሩ ነገር ላይ ነበርኩኝ። ትምህርትም በደንብ ጥሩ ደረጃ ይዤ የምማር ተማሪ ነበርኩኝና ሰዎችን በብዙ ይጠብቁኛል። ከልጅነቴ ጀምሮ ዶክተር ምናምን መሆን እፈልጋለሁ ላለሁኝና ያንን ዓላማ ለማሳካት ነበረ እንትምለውና አንዳንድ ጊዜ ጠላት ምቹ የሆነ ህይወት ውስጥ ከተሽና መዳን ለምን ያስፈልገኛል አይነት አስተሳሰብ ውስጥ ሆኛለሽ። የኔ ሐሳብ እንደዛ ነበር ማለት የሚያስፈልገኝ ነገር ሁሉ አለኝ። ትምህርቴን ጥሩ እየሰራሁ ነው። በጣም አሪፍ ጓደኞች አሉኝ። ህይወት ከዚህ በላይ ልትሻሻል አትችልም። ከዚህ በኋላ ምንም ነገር አይኖርም የሚል እሳቤ ውስጥ ስለነበርኩኝ ለኔ ድነት የሚለው ጥያቄ ራሱ አልነበረም። ልክ ከናቴ ጋር ወደ ቤተክርስቲያን የመሄድ ልማዱም ከመጣ በኋላ ወደ የእግዚአብሔርን ቃል ለማወቅ በጣም እየተጠማው ከመጣው በኋላ አንድ ቀን ትዝ ይለኛል አንድ እሁድ ከናቴ ጋር እንደለመድኩት ወደ ቤተክርስቲያን ሄድኩኝና እንግዲህ በዚህ ጊዜ ምንም አይነት ልቤ ላይ የከበደ ኮንቪክሽን የለምና እንደተለመደው ፕሮግራም ተካሂዶ የሚሰብከው የዛለት የሚሰብከው የነበረው ሰው ጆን መሐመድ ይባላል እና የሚገርም ታሪክ ነው ያለው። አጋፔ የሚል መጽሐፍ ጽፎ ነበር። ያንን መጽሐፍ ልክ 16 ዓመቴ ሲሆን እናቴ ሌሊት 6 ሰዓት ጠብቃ ቀስቅሳ እኔ የምሰጥህ ምንም ነገር የለም ኢየሱስን ግን ሰጥሃለሁና እዚህ መጽሐፍ ላይ የኢየሱስ ፍቅር በሚገርም ሁኔታ ተጽፏል ብላ የሰጠችኝ መጽሐፍ ነበርና የተወሰነ ለማንበብ ሞክሬ ነበረ። ብዙም ጴንጤ ነገር ነውና ብዬ ትቼዋለሁና ጆን መሐመድ የሚባለው ሰው እንግዲህ በዚህ ሰዓት በዛ እሁድ ቀን የሚሰብከው እሱ ነበር ማለት ነውና ስለ እግዚአብሔር የሚገርም ፍቅር ነበር የዛ ጊዜ የሚያወራ የነበረውና
ቃሉን አስተምሮ ከጨረሰ በኋላ እኔ በማላቀው መንገድ ራሴን ከሁለተኛው ፍሎር እታች ፊት ለፊት ወጥቼ አገኘሁት። ብዙም አላስተዋልኩም ግን ራሴን አገኘሁትና ጌታን የሚቀበሉ ሲባል ከዛ መካከል አንዱ ነበርኩኝና ወዲያውኑ ስማችንን ወስደው ምናምን እንድንመጣ ምናምን አበረታተውን የዛ ቀን እንደዛ ተጠናቀቀ። ግን ልክ ይሄ ክስተት ከመጣ በኋላ ብዙ ነገሮች ለኔ ይለወጣሉ ብሎ አንድ ሰው እንደሚያስበው እንደዛ ነበረ። ግን ከዛ ጊዜ አንስቶ ለሚቀጥሉት 3 አመት እጅግ በጣም የሚያስጨንቅና ጨለማ የሆነ ጊዜያቶችን አሳለፉኝ። ለምንድን ነበር እንደዛ ሀፕን ያደረገው? ወዲያውኑ ህብረት አላደረኩም ከእግዚአብሔር ጋር። የሆነ የቤተክርስቲያን ህብረት ውስጥም የነበርኩበትም ቤተክርስቲያን ላይ ወዲያውኑ ፌሎሺፕ አልጀመርኩኝም። መጽሐፍ ቅዱስንም የማንበብ ነገሬ በጣም የደከመ ነበር። አልጸልይም እና ከእግዚአብሔር ጋር ያለኝ ህብረት የጠነከረ አልነበረም እና ወዲያውኑ እንደውም የጠላት ሐሳብ ያዘኝና በምን ጀመረ? አንተኮ አትረባም ወይም ደግሞ አንተኮ ዋጋ የለህም የሚለው አይነት ድምጾችን በህይወቴ በቃ መደብ መስማት ጀመርኩ። ክሊርሊ የራሴ ሐሳብ ይመስላሉ። ዋጋ የለህም፣ አንተ አትፈለግም፣ የቦታ ወይም የስፔስ ዌስት ነህ እንጂ ጥቅም የለህም አይነት የሚሉ ሐሳቦችን ሊትራሊ እንደዚህ አይነት እንትኖች ነበር በደንብ ክሊርሊ በቃ ማስታውሰውና ማዳምጠው እንደዚህ አይነት ድምጾች ሆነና አንዳንድ ቀናቶች ሁሉ እንትን አይሆንም ነበር። የሆነ ሰዓት ላይ ሁሉ ሳይሆን ከጠዋት ተነስቼ እስከ ምሽት ድረስ የምሰማው እንደዚህ አይነት ዲስከሬጂንግ የሆኑ ድምጾችን ነበር እና የሆነ የሶስተኛ ወገን አይነት ድምጽ ምናምን ሳይሆን ከራሴ የመጣ አይነት ሐሳብ ሆኖ ማስባቸው ሐሳቦች ሆኖ እና ሳላስበው ወደ ድባቴ ውስጥ ዲፕሬሽን ውስጥ እየገባው መጣሁና all of a sudden ህይወት አልጥመሃለኝ። በቃ ምንም ሳየው አይመችም እና ሰው ሲጣላ የኔ ጥፋት አደርገዋለሁ። ወዲያውኑ ይሄ ድምጽ ምን ይለኛል? አንተ እኮ ባትኖር ሰው አይጣላም። እንደዚህ አይነት ነገር እኮ ባይሆን ምንም ነገር የትኛውም ኔጌቲቭ ኤክስፒሪየንስ የኔ ጥፋት አድርጌ መውሰድ ጀመርኩኝ። የዚህ ሰሞን በቃ ወደ ድባቴ እየመጣው ነው። ስሜቴ እጅግ እየተረበሸ መጣ። ማጥናት አቆምኩኝ። ቤት ውስጥ ገብቼ በሬን ዘጋለው። ብዙም ሰው ምንም አያውቅም ግን ማጠና ምናምን መስዬ ግን በጣም አስባለሁኝ። ማስበውም ይሄ ማዳምጠው ድምጽ በቃ በደንብ ኢንተርናላይዝ እያደረኩት መጣውና ማንነቴ አይነት ነገር አደረኩት። እዛ ምን አይነት ሐሳብ አሰብኩኝ? በቃ እግዚአብሔር ስህተት አይሰራም፣ ግን አንድ ስህተት ሰራ። እኔን ፈጠረኝ። ይሄ እግዚአብሔር ጥፋት ነው። ስለዚህ በቃ በጣም ይሄ ነገር እኔ ከዚህ ምድር ካልወጣሁኝ ምንም አይነት ሰላም የለም ወይም ደግሞ አላገኝም። ይሄ በእግዚአብሔር አጠቃላይ በሆነ እቅዱ ላይ ኢረር ነኝ አይነት የሚል ሐሳብ አሰብኩኝ እና ብዙ በህይወቴ ያሉትን ኤክስፒሪየንሶች ደግሞ በደንብ ተጠቅሞበታል ጠላት እና የኔ ሐሳብ እንደሆኑ ነው ደግሞ የሚሰጠኝ የነበረው። እነሱን ደግሞ ቀበላቸው ነበር በደንብ እና ያው ወላጅ አባቴን አላቀውም ነበር እና በዛ በኩል ያለ የሆነ ሴንስ ኦፍ ሪጀክሽን ያለ መፈለግን አይነት ስሜትን እንደገና ደግሞ በህይወቴ ስቲል ብዙ መልካም ነገሮች ቢኖሩ ግን ጎዶሎውን ብቻ እና ማይሆነውን ነገር ያጎላብኝ ነበር ያመጣብኝ ነበርና ምን ውስጥ ገባሁኝ? ራሴን ደግሞ ከእንደዚህ አይነት ስሜቶች ለማላቀቅ ብዬ ኢንተርኔት ላይ ማይረቡ ነገሮች እንደ ፖርኖግራፊ በጣም በጥልቀት ወደ አዲክሽን ውስጥ ሱስ ውስጥ ነው የገባሁትኝ። ያ ደግሞ የበለጠ ስሜቴ ወደ ታች ወደ ወለል ዝቅጥ እንዲል የሚያደርግና ማልወጣበት ቪሸስ የሆነ ሰርክል ማልወጣበት የሆነ የሚያደክም አይነት ሁኔታ ውስጥ ገባሁኝ ማለት ነው። እና በቃ እንደዚህ አይነት ልማዶች ውስጥ ፖርኖግራፊ፣ ማስተርቤሽን፣ ሌሎች ነገሮችን መለማመድ ጀምሬ 10ኛ ክፍል እንግዲህ ማትሪክ ተፈታኝ ነበርኩኝ። ምንም ሳላጠና
እንትን አርኩኝ በቃ እንዲሁ ክላስ ውስጥ በማስታውሰው እንደዛው ተፈትኜ የእግዚአብሔር ዕቅድ ስለነበረ ነው አለፍኩ። ልክ ወደ 11 እና 12ኛ ክፍል በመሻገርበት ጊዜ ግን ትምህርት ቤት መቀየር ነበረብኝ። ትምህርት ቤት ቀየርኩኝ። ትምህርት ቤት በሚቀየር ሰዓት ያገኘኋቸው የተዋወቅኳቸው ብዙ አዲስ ጓደኞች በህይወቴ ነበሩ። ከዛ ውስጥ እግዚአብሔር በእኔ መንገድ ላይ መልካም ሰዎችን ላከ። በጣም የሚገርመኝ አንድ አማኑኤል የሚባል ጓደኛ አለኝ እና እሱ ልጅ ከተዋወቀኝ ጀምሮ ለ2 ዓመት ትምህርት ቤት ውስጥ ፊት ለፊት ነበረ የምንቀመጠውና ጎን ለጎን ነው የምንቀመጠው። ምንም ሳይሰለች ስለ እግዚአብሔር መልካምነት የነገረኝ ሰው ነው። አንድ ቀንም አይዘልም። በቃ ኤቭሪዴይ እሱን ስናይ እንደ ትምህርት ቤትም እንደ ክላስ የሰው ምሳሌ ምናምን እያልን የምንጠራው በጣም ጎበዝ፣ በትምህርትም ጎበዝ ነው፣ በትጋት ጎበዝ ነው እና በብዙ ነገር ጎበዝ ነው እና ይነግረኝ ነበርና እኔ ደግሞ ሁሌ እየመጣሁ ኔጌቲቭ ነገር ማወራው ኔጌቲቭ ነገር አወራለሁ። አልችልም፣ ያቅተኛል፣ ለምን ተፈጠርኩኝ፣ እንትኑ ሲያስጠላ ምናምን እንደዚህ አይነት ነገሮች ብቻ ነው ሪፍሌክት ማድረግ። እሱ ደግሞ አይዞ ጸልይልሃለሁ እና ፌሎሺፕ እንሂድ፣ እግዚአብሔር መልካም ነው፣ ዛሬ ያነበብኩት ቃል በጣም የሚገርመው እና አንዳንዴ እስከ መጨረሻው ኤጅ ድረስ እንዳንሄድ የሚያደርገን የሰው ንግግርም ሊሆን ይችላል። እነዚህ መልካም ነገሮች ከዚህ ጓደኛዬ ባይመጡ አላቅም ነበር። በፌሎሺፕ ውስጥም ሳልፍ ደግሞ ሀና የምትባል በጣም ለኔ ደግሞ በጣም ቅርብ የሆነች ሌላ ደግሞ እህት ሰጠኝ ጌታና እነዚህ ሰዎች በህይወቴ በጣም ጥሩ ነገር ይጫወቱ ነበር። ማለት መልካም ፖዚቲቭ የሆነ ኢምፓክት ማለት ነው እና አብሬያቸው በነበርኩበት ሰዓት እኔ ራሴን ላጠፋ ነው የሚል ነገር በቃ ኮመን ሆኗል እና እንደዚህ አይነት ነገር ውስጥ እያልኩኝ 3 ዓመት አለፈ። 10ኛ ክፍል፣ 11ኛ ክፍል፣ 12ኛ ክፍል ስቲል the same at this point እንግዲህ የክርስቲያን ተማሪዎች ህብረት መሄድ ጀምሬያለሁ። ስቲል ቸርች እየሄድኩ ነው፣ ግን እውነተኛ የሆነ ለውጥ አልመጣም እና ሳላስበው ለካስ የአእምሮ እስረኛ ነበርኩኝ። ወደኋላ ያሳለፍኩትን 3 ዓመት ምንም ማየት አልቻልኩኝም። ወደፊት ምንም ተስፋ አይታየኝም። ስለዚህ የአእምሮ እስረኛ ነበርኩ እና አንድ ቀን ግን እግዚአብሔር የሆነች እድል ሰጠኝ። ማለት ሁሌ ማታ ቤት ገብቼ በቃ ማልቀስ ነው ስራዬ። እያለቀስኩ ነው የምተኛው። እስከ ሌሊቱ 8 ሰዓት ዝም ብዬ ቁጭ ብዬ ይህንን ድምፅ አዳምጣለሁኝ። በሆነውም ባልሆነውም ዝም ብዬ ራሴን እያሳዘንኩ አለቅሳለሁኝ እና እንደዛ እየሆንኩኝ አንድ ቀን ግን በቃ እድል ሰጠኝ ለማየት እና ሪፍሌክት ሳደርግ እንግዲህ እዚህ ጋር 12ኛ ክፍል ሆኛለሁ። ሪፍሌክት ሳደርግ ያለፉትን 3 ዓመታት እንዲሁ እያለቀስኩኝ በጣም ዲፕሬስድ ሆኜ ራሴን ለማጥፋት ብዙ ጊዜ ሙከራ ያደረኩባቸው ጊዜያቶች እስከ መጨረሻው ከፍት ድረስ ማለት ነው። አዎ የሆነ አጀንዳ ወስጄ ሁሉ ለእያንዳንዱ የቤተሰቤ ሜምበሮች ለየት ያለ ለብቻ ደብዳቤ ጽፌ እንደገና ደግሞ ሌሎች ጓደኞቼንም ማሰብ የስንብት ደብዳቤ ጽፌ እንዴት ብዬ ነው ራሴን ግን ማጥፋት ያለብኝ ማለት ብዙ ችግር በማይሆንበት ሰላማዊ የሆነ መንገድ ብሄድ ይሻላል የሚል እንደዛ ሁሉ አስቤ በጣም ብዙ መድኃኒት ቤት ውስጥ ማገኘውን ኤክስፓየር ሁሉ ያደረገ ኢንቴንሽናሊ ሲክ እያደረኩኝ አንድ ላይ ወስድ ነበርና በጣም ወደኋላ አሁን ሳይ በቃ መሞት ነበረ በኪሩቤል። ለምንድን ነው የተረፍኩት ስል በቃ እግዚአብሔር ነው። ምንም አልሆንም ነበር። እነዛ መድኃኒቶች እየዋጥኩኝ የሆነ ሊቨር የሆነ ፌሊየር ሊያጋጥመኝ በሚገባ አይነት ሌቭል ማለት ነው። ግን ምንም አልሆንም ነበር። ጀስት ማለዳ ላይ ተነስቼ ትንሽ ዲዚ ሆናለሁ፣ ቀኔን ቀጥል ነበርና እግዚአብሔር ነበር ያደረገኝ። ከዛ ግን በዚህ ሳይክል ውስጥ ስቲል ነበርኩኝ። አንድ ቀን እግዚአብሔር በሰጠኝ እድል ወደኋላ ሪፍሌክት ማድረግ ቻልኩኝ እና ሳይ እንዴ አልኩኝ ያለፉትን 3 ዓመት በቃ ምንም አንዴም ደስተኛ ሆኜ አላውቅም። እዛ ተንበረከኩና በቃ ለመጀመሪያ ጊዜ የእምነት የሚባል ጸሎትን ጸለይኩኝ ማለት ነው። ትዝ ይለኛል ክፍሌ ውስጥ ነበርኩ። እንደ ሮብ አይነት ቀን ነበረ። ተንበርክኬ እግዚአብሔር አንተ የምር እውነተኛ ካለህ በቃ ማለት ካንተ ሰምቶ መልእክት የሚነግረኝ ሰው እፈልጋለሁ ተናገር አልኩትና ቀጥታ እኔ ሊያወራኝ እንደሚችል አላቅም። እንደዚህ አይነት ህብረትም አልመሰረትኩም። ግን
በውስጤ እያሰብኩ የነበረው እኛ እንግዲህ በነበረን ግቢ ላይ ምናምን አብረውን ማለት የተከራዩ የተለያዩ ሰዎች ነበሩ እዛ ውስጥ አንድ ፓስተር አቅ ነበረ ፓስተር የሆነ ሰውና ትንሽ ስለምንቀራረብ እና ደግሞ እኔ መካፈልበት ቤተክርስቲያን እሱም ስለሚካፈል በቃ ምናገረው ለሱ መሆን አለበት ብያሰብኩኝ ለሱ ተናግሬ እሱ ነው በቃ ከእግዚአብሔር ሰምቶ ለኔ መልእክት የሚነግረኝ ለዚህ እብደት ሁሉ በቃ ማቆሚያውን መልእክት የሚነግረኝ ምክንያቱም ይሄ አምላክ እውነተኛ ከሆነ እንዴት እንደዚህ እስካሁን ሆናለው አይነት ነገር ነውና እንደዛ ብዬ ስጸልይ ትዝ ይለኛል በቃ ፊታችን ያለው እሑድ ቤተክርስቲያን ሲሄድ ይሄን ሰው አገኘውና ሐሙስ ቀን ተቀጣጥረን ከትምህርት ቤትም ወጥቼ 11 ሰዓት ከምናምን የዛ ሰሞን ናታን የሚባል ካፌ ከተማው ላይ በቃ ጥሩ አዲስ ነበረ ቺዝ ኬክ ደግሞ በጣም ነው የምወደው ቺዝ ኬክ እየበላን ምናምን በቃ ማውራቴ ነው ቀጥረዋለሁ እሑድ ሳገኘው ምናምን ብዬ በውስጤ ይሄንን አስቤያለሁና በቃ ጸልዬ ተነሳው እሑድ መጣ እሑድ የመጣ ቀን እንደለመድኩት ከኋላ ምናምን ተቀምጬ ብዙ ነገር ሲባል ብዙም አልሳተፍም ቃል ከተባለ በኋላ ልክ ሁሉ ነገር እንዳለቀ ልወጣ ስል አንድ አጋጣሚ ሆኖ የዛ ቀን ያሰብኩት ፓስተር አልነበረምና ሌላ ፓስተር አየኝና ፓስተር አብርሃም ይባላል አየኝና ኪሩቤል አናግርህ አለኝ እኔ ስሜን በማወቁ ተደነቅኩ እንዴ አልኩኝ ምክንያቱም ብዙ ፌሎሺፕ ላይ ከዛ ላናግርህ ሲለኝ እንዴት አወቀኝ አልኩና ከዛ ለናግርህ እፈልጋለሁ ሰላም ነህ ምናምን እኔ እንዴት ለምን በምን ያናገረኝ ይችላል እዛ ሰላም አልኩትና ምን ትላለህ ሐሙስ ወደ 11 ሰዓት አካባቢ ለምን ቺዝ ኬክ እየበላን አናወራው እንዴ አልኩኝ እንዴት ማለት እንዴ ሰውዬ ምንድነው ነበር እንደዛ ክፍል ውስጥ ምናምን ብዬ በጣም ነው የደነገጥኩት ከዛ ወዲያውኑ እግዚአብሔርን ቻሌንጅ አድርጌው ነበር እውነተኛ ከሆንክ እያልኩ ነበር ስጸልይ ነበርና እንደ ምልክት ወሰድኩት ዋው ደስ ይላል ኦኬ አልኩኝ ኦኬ መለስክ ማለት ነው በቃ አልኩኝና እሺ አልኩኝ ሐሙስ ቀን ምጥ ሆነችብኝ በቃ በጣም ተጠባበኩኝ ሐሙስ ቀን ደረሰና ሄጄ ያገኘሁት 11 ሰዓት ተገናኝተን ማታ 4 ሰዓት በቃ ውጡ ተብለን ነው የወጣ ነው በቃ በጣም ብዙ ነገሮች ነበር ያሳለፍኩት ሁሉንም ምንም ሳላስቀር በቃ ያለቀስኩኝ ምናምን እንዴት ነው የምታረገኝ አይነት ነገር ብዬ ነገርኩት ይሄ ሰው ምንም አላለም በቃ ዝም ብሎ ነው ያዳመጠው እና በዚህ አጋጣሚ አንዳንድ ጊዜ ለካስ የሚያዳምጠን ነው የምንፈልገው ለማንም ለካስ ይሄንን አላወራውም የተሸከምኩትን ሸክም ለማንም እያወራን ነበር ማለት እንዲሁ ዝም ብዬ ምልክቶችን ላሳይ ይችላል ነበር እንጂ እንዲሆኜ እንደዚህ አይነት ስሜት እንደዚህ ድምጽ ሰማ ምናምን የለምና ለክ የዛ ምሽት ጸጥ ብሎ አዳመጠ እስከመጨረስ ከዛ መጨረሻ ላይ ምናምን ነገር ብሎ ሳቀ ኪሩቤል ምን እየሆንክ እንደሆነ ታውቃለህ አለኝ እዛ እኔ ደግሞ በእንጃ እንግዲህ አንተ እንድትነግረኝ ነው እዛ እስካሁን በህይወት የሆነው ነገር ሰይጣን ነው እንደዚህ ያደረገው እኔ ደግሞ ሰይጣን ማለት ለኔ አውሬ ነው ገብቶሻል አውሬ ነው ሰውነትሽ ውስጥ ገብቶ ተቆጣጥሮሽ የሚያስጮህሽ ምናልባት እንደው እንደ ጴንጤ ቤተክርስቲያን ስመለከት መሬት ላይ ያንፈራፈረ ምናምን ውጣ ተብሎ እንደሱ አይነት ነገር ነበር የኔ ኤክስፒሪየንስ ወይም ደግሞ አትሊስት በአይምሮዬ ማቀውና እንዴት አልኩት እንዴ ሰይጣን አለብህ ነው የምትለኝ እንዴት ምናምን you see አየህ በትንሿ ሐሳብ ሙሉ ህይወትን እስከሚቆጣጠር በቃ ፈቅደህላት ኤክስፖዝድ ሆነሃል አለና ሮሚ ምዕራፍ 8ን ከፈተ ከዛ ሮሚ ምዕራፍ 8ን ከቁጥር 1 እስከ መጨረሻው አነበበው ከዛ የመጨረሻው ክፍሎች ትዝ ይለኛል ከእግዚአብሔር ፍቅር ምንም ሊለየን እንደማይችል የሚያወራው ከእግዚአብሔር ፍቅር ማን ይለየናል ረሃብ ነው ወይ ራቆትነት የሚመጣው ነው መልአክም ቢሆን ምንም ሞት አይለየንም የሚለው ለኔ በጣም ፕሮፋውንድ ነበር እንዴ አልኩኝ እንደ አዲስ ነገር ነው የሆነብኝ እግዚአብሔር ይወደኛል ምክንያቱም እስካሁን ድረስ ማቀው አልረባም መወደድ አይገባኝም እኔ ምንም ቫልዩ የሌለኝ ሰው ነኝ መሞት አለብኝ ይሄ ሪያሊቲ ሆኗል አምኜዋለሁ ዛ በጣም ፕሮፋውንድ ነው የሆነብኝና እግዚአብሔር ይወደኝ
በጣም በቃ እንትን አልኩኝና ጸለይልኝ ቤት ገባው የዛ ምሽት ሮሜ ምዕራፍ 8 አነበብኩ ማለዳ ላይ ሮሜ ምዕራፍ 8 አነበብኩ የሚቀጥለው ቀን ሮሜ ምዕራፍ 8 አነበብኩ ሮሜ ምዕራፍ 8 ሪትም የሆነ መጽሐፍ ቅዱስ አነብ ደግሞ ይገባኝ ጀመር እና ሳላስበው ደስ የሚል ረሃብ ውስጥ ገባውኝ እና ይሄ ሰሞን ማለት የ12ኛ ክፍል ማትሪክ ወስደን የዩኒቨርሲቲ ውጤትን እየጠበቀን የነበረበት ሰሞን ነበርና 18 ዓመት የነበረ ይሄንን ፓስተር በደንብ መቅረብ ጀመርኩኝ እና መጽሐፍ ቅዱስ ያነበብኩ እንደዚህ ይላል ምን ማለት ነው ብዬ any time of the day ደውልቻ ዝም ብዬ ቴክስት አደርግለታለሁ ትንሽ ጥያቄ ትልቅ ጥያቄ ማይሆን ምናምን ወደሱ ቶሎ ብዬ ተጠግቼ ለመጠየቅ ሞክራለሁ ተፍተፍላለሁ በቃ you know እና የሆነ ፖይንት ላይ ሁሉ እግዚአብሔር ሆይ አንተን ይሄ ሰው እንዳይሸፍንብኝ ምናምን ብዬ እስከምጸልይ በደንብ ኢንፍሉዌንስ ያደርገኝ ጀመር እና ያስተምረኛል ከዛ ደህንነት አሁን ቶሎ ብለህ ግባና በቃ መጠመቅ አለብህ ምናምን ሲለኝ እሺ ብዬ ኮሚት ላደርግ ስል ድሬዳዋ ዩኒቨርሲቲ ተመደብኩኝ አለቀስኩ እንዴት ጌታ ሆይ ካንተ ጋር አሁን ህብረት ማድረግ ጀምሬ አትፈልግም ምናምን እንዴት ትተወኛለህ አይነት ነገር ነበረ የኔ ሐሳብና ይሄ ፓስተር ባለቤቱ ውጪ ላይ ዩኒቨርሲቲዎች ላይ ሌክቸር የምታደርግ ነበረችና በሷ በኩል እዚህ ወደዚህ ሀገር ሲመጡ ውጪ ባላቸው ኑሮ እንተሚሉትና ወደዚህ ሲመጡ ገስት ሆና ሌክቸር ትሰጣለች ዩኒቨርሲቲዎች ላይ በሷ በኩል እዚሁ አዲስ አበባ መሆን አለብኝ አልለውጥም ምናምን ብዬ ለማስሞከር እንትን ነበር ከዛ እነሱ እሺ ይሉኝና ቤት ገብተው ድሬዳዋ ዩኒቨርሲቲ ነው የመደብከው እንዲሄድ ብለው ይጸልዩ ነበር ይሄንን ማቃው አንድ አመት ሄጄ ስመለስ ነውና የሰሩበት ስራ በጣም ቤተሰቦች ወይኔ ያልኩኝ እና ድሬዳዋ ዩኒቨርሲቲ ደረሰኝ በቃ መሄድ ነበረብኝ ከ300 ምናምን ተማሪዎች እኔ ብቻ ነበር ድሬዳዋ ዩኒቨርሲቲ ደረሰኝ ማንንም ማቀው የለም በሰፈር ሌቭል እንኳን ማቀው አልነበረም በቃ በጣም ድሬዳዋ ደግሞ ምድረ በዳ በረሃ እና በጣም ይሞቃል በተለይ ላንተ ኪሩዬ አዋራ ብቻ ነው እኔ ደግሞ ትንሽ ጽዩፍ ነገር መሆነው ነገር አለ ነገሮችን ቀጥ አርጌ ማስተካከል ምናምን መቸኝና እዛ ቦታ ደግሞ ስንሄድ እንደዚህ አይነት ነገር አይሰራም እዛ በቃ ድሬዳዋ ዩኒቨርሲቲ ለማስቀየር ብዙ ሙከራሮች ሁሉ መንገድ ተዘጋ እና ወደ ድሬዳዋ ዩኒቨርሲቲ ገባሁ እዛ እንደገባሁኝ የክርስቲያን ተማሪዎች ህብረት ጋር ሰው ጠቆሙኝና ወዲያው ኮኔክት አደረኩኝ ደህንነት ትምህርት እዛው ተከታትዬ ጥምቀት ወሰድኩኝ ማለት ነው ግን እዛ እንደገባሁኝ ነገር በደንብ ነበር እየፈጠነ የነበረው በጣም መጸለይ በጣም ማንበብ በጣም ኃላፊነት መውሰድ በጊዜ መገኘት መንፈስ ቅዱስ ብዙ ነገር ያስተምረኝ ጀመር ብቻዬን ነበርኩኝ ግን ያስተምረኝ ነበር መናገረው ቃላት ሰውን እንዴት በቀላሉ ሊገነባ ወይም ደግሞ ሊያፈርስ እንደሚችል እንግዲህ ከኔ በላይ የተረዳው የለምና እሱን ሁሉ ማየት ጀመርኩኝ ዶርም ላይ አብረውኝ የነበሩ በጣም ደስ የሚሉ ኦርቶዶክስ ነበሩ ግን በጣም ደስ የሚሉ ጓደኞች ነበሩኝ እነሱ በማይኖሩ ሰዓት ሁሉ ጸልይ ጀመረ እጄን ትራሳቸው ላይ አርጌ መጸለይ አብረን ስናረግ እነሱም ያከብራሉ የኔ ሰዓት ምናምንና በደንብ ደስ የሚል ሁኔታ ውስጥ ገባው ብቻዬን ተንበርክዬ ጸለይኩ በልሳን ተሞላው ብዙ ነገር እየተፈጠረ መጣ እና በጣም ፈጠነ የሆነ ፖይንት ላይ ራሱ የኔ ፈጠነ በጣም ፈራው አይነት ነገር ማለት እንዴት ነው ግን ብቻዬን እየጸለይኩኝ በልሳን ተሞላው ምናምን ስትል አዲስ ነገር አልሆነብህም ወይ በደንብ ነው ማስተዋወቅ ነገር እኮ እስቲ ዶርም ላይ ጓደኞቼ በሙሉ ዋክ ላይ አድርጉ ወጥ ወደ 11 ሰዓት አካባቢ ነውና ከክላስ ወጥቼ ማንንም አልነበረም ዶርም ላይ ማንንም ከሌለ በቃ ምናምን ነገር ነው ምለውና ተመርኬ እየጸለይኩኝ በደንብ ትዘኛል ጌታ ሆይ አንተ ክብር መገለጫ መሆን እንጂ ምናምን ብዬ የሆነ ማላቀውን ቃላቶች ደረደርኩኝ ስደረድር ከቧል ምን ሆንኩራ የሆነ ነገር ተበላሽቷል ምንድነው እየሆንኩ ያለሁት አይነት ነገር ብዬ ከዛ ደነገጥኩኝ ከዛ ማቆም አልቻልኩም በጸለይ ቁጥር እንደዛ እዛ ቤት ስልክ መደወል ነበረብኝ መጸለይ አልቻልኩም ምን እየሆነ ነው የሆነ ነገር እያወራው ነው እዛ አንተ አሁን በብርሃን ነው የምትመላለሰው ስለዚህ እግዚአብሔር ነው የሰጠህ በልሳን እየተናገርክ ነው ቀጥል እንደውም አብስተህ ጸልይ እና በጣም
ደስ የሚል ኤክስፒሪየንስ ነበርና አንድ በጣም የሚያስቀኝ ነገር ግቢ ላይ በነበርኩበት ቆይታ የእግዚአብሔር መንፈስ ሙሉ ለሙሉ በቃ ያጠመቀኝ ነው ብለው እንደዛ የእግዚአብሔር መንፈስ ፕሬዘንሱ እንደዛ ፊል አድርጌ አላውቅም። የዛ ጊዜ እየጮክ እንደነበር አስታውሳለሁና በደንብ እግዚአብሔርን እያከበርኩኝና እየጮኩኝ ብቻዬን ሌላ ጊዜ ከጓደኞች ጋር ምናምን ነበር ወደ ግቢ የምንመለሰው ብቻዬን ያልኩ ምናምን ብዙ ነገር እያወራው ሄጃለሁ። ሄጄ ዶርም ገብቼ ምናምን ጠዋት ነው የተነሳሁት በቃ ተኝቼና ልጆች ሲነግሩኝ በእንግሊዝኛ እየቀወጥከው ነበር እና God you are awesome, there is no one like you, you are the most lifted high ተቃራኒ እያልኩ ነውና የሆነ ፈረንጅ አብዶ ነው የሚመስላቸው። በርግጥ ሰውም ሲያይኩ ያው ጥቁር አሜሪካ ነው የሚለው ጭራሽ እንግሊዘኛ ካወራ በቃ ሀበሻ አይደለም ነው የሚሉት። አንዳንድ ሰዎች ለናይጄሪያዊ ምናምን ብቁ ነህ ብለውኛል። የሆነ ሃንሰም ናይጄሪያዊ ነው ምናምን እውነታቸው እና አጋጣሚ ነው። እሺ በጣም እንደዛ እያልኩኝ ነበርና በግቢ በነበረኝ ቆይታ በጣም አገልግሎቶች መሳተፍ ጀመርኩ። ብዙ ነገር ተማርኩኝ። ብዙ ነገር እግዚአብሔር ጸጋ ላይ መደገፍን ተማርኩኝ። በራስ መቆም እንደማይቻል በማመን በጸጋ ብቻ እንደሚዳን በኢየሱስ ክርስቶስ በማመን እንደሚዳንና ብዙ ከራሴና ከደከምኩት ነገር ሁሉ በቃ አወጣኝና የነበሩብኝ ልምምዶችን ሁሉ ከላይ ላይ እርግፍ ብለው መሄዳቸውን ሁሉ አላስተዋልኩምና ወራት አልፎ እንዴ አልኩ። ዲዛይሩ ፍላጎቱ ራሱ ነው ጥብ ብሎ ይወጣው እና ልክ አንድ ደስ እንደማይለን ወይም ማንን አፍቃው አይነት ምግብ አለ ባላየው ምንም በቃ ውስጡ ፍላጎቱ ራሱ የለም ነበርና መንፈስ ቅዱስ ማንንም በክርስቶስ ኢየሱስ ቢሆን አዲስ ፍጥረት ነው እንደሚለው በቃ ኮምፕሊት የሆነ ትራንስፎርሜሽን ነው በላይ ላይ ያደረገውና እሱ በጣም ደስ ይል ነበር። እና በግቢ በነበረን ቆይታ ደግሞ በብዙ አገልግሎት ተሳተፍኩኝ። የጸሎት አገልግሎትም ነበርኩ። ኳየር አገልግሎት ትንሽ ሚኒ ፌሎ ነው ይሉት አዎ ነገር ነበርኩኝ። እና ሊደርሺፕ ላይም እንደ ሜን ሊደር ሆኜ ተመረጥኩኝ እና በሜን ሊደር ሁኔታ ደግሞ በጣም በግቢ ቆይታዬ በጣም ተማርኩኝ። እና አንዳንድ ጊዜ በእነዚህ አይነት መንገዶች ካላለፍን እግዚአብሔር ለኛ ያዘጋጀውን መቀበል አንችልም። ማለት ሳስበው ብቁ አልነበርኩም ለምንም ነገር እንዴት እያልኩኝ ነበረ። ግን I think አዋቂ ልሁን የሚለውን ሳይሆን ሃምብል የሆነ ነገር ወይም ደግሞ አልችልም አንተ ትችላለህ በእኔ የሚለውን አይነት ልብ የሚፈልግ ይመስለኛል እግዚአብሔር። እና በቃ እንዲጠቀምብኝ እኔም ራሴን ሰጠሁኝና በግቢ በነበረኝ ቆይታ በጣም ብዙ ነገር ተማርኩኝ። ብዙ ወንድምና እህቶችን አፈራሁኝ። by the way በቃ በጣም ብዙ ወንድምና እህቶች ስታፈሪ ወይም ሊደር ሆነሽ ስታልፊ የሰርግ ማት ብትጠሪው እውነት ነው። ሚዜነትማ ተይው ሪከርድ ሳንሰብር አልቀረም ማንኛውምና የግቢ ቆይታ የነበረው እንደዛ ነበረና ኪችኗን ግን ረስተሃታል የነበረው የካፌያችሁ የካፌ ኤክስፒሪየንስ እንኳን እስቲ እኔ ብዙ ካፌ አልተጠቀምኩም። አረ እናንተ ራሱ ነበራችሁ አይደለ ለፌሎ? አዎ እዛ በነበረን ቆይታ ልክ ነው ወደ ሊደርሺፕ ስመጣ አንድ ምግብ ቤት ነበረ ከኛ በፊት የጀመሩት እና ምግብ ቤቱ ቃና ይባላል። እና በጣም የሚገርምሽ የዛ ሰሞን ቃና የሚባለው ምግብ ቤት ተጀምሮ እኛ ጋር ቃና ቲቪ መጣ። ከናንተ በኋላ ነው የመጣው ወይስ እናንተ? እኛ ቀድመናል። እኛ ከመጽሐፍ ቅዱሱ ከነበረው ቃና ዘገሊላ ከሚለው ነው። እና ፓርትሊ እዛ ምግብ ቤት እንደተጀመረ ኃላፊነቱ ለኛ ተላለፈና የፌሎሺፕ ተማሪዎች እንዲደግፍ ተብሎ ነበር የተጀመረውና
ህይወቴ ሺፍት ሲያረጋየሁኝ የዛ ሰሞን ቀፊራ የሚባል በጣም በቃ የተጨናነቀና መሆን ተመልሼ ማልፈልግበት ቦታ አለ። የድሬዳዋው መርካቶ እብደት ነው በቃ ምግብ ምናምን የሚገዛበት ነውና ህይወቴ ካሮት፣ በርበሬ፣ ሽንኩርት፣ ቲማቲም፣ ዘይት ብቻ ሆነ ማለት ነው። ለቤቱ የሚበላ ሰው ከዛ ስቤታ ማድረግ እንደው በጣም ትዝ የሚለኝ የትምህርት ስራ አለ፣ ሊደርሺፕ አለ። ከዛ ፕላስ ይሄንን ቤት ማኔጅ ለማድረግ አንድ ላይ ራያችን ላይ ደርበን እንቅልፍ ሁሉ መንተኛበት ጊዜ ነበርና እቺ የሎስቲኪ ኖት ላይ የሚያስፈልጉትን ነገሮች አንድ ጊዜ ጽፌ በርበሬ ይሄን ያህል ኪሎ ምናምን ብዬ ጽፌ ለክላስ አርፍደን ምናምን ብለን ከቀፊራ ተመልሰን ገብተን ፊት ለፊት ተቀምጬ እኔ ደግሞ ሁሌ ፊት ነው የምቀመጠውና ፊት ለፊት ተቀምጬ እዚህ ወረቀቱ በጀርባ እንደዚህ ሆኖ እንዲህ ብዬ ተኝቻለሁ። የለውም እንቅልፍ ይመጣል እና ወረቀቱ እንደዚህ ብዬ በዚህ በጎንና ጀርባ ያሉ ልጆች ይስቁብኛል ማለት ነው። ላይ 4 ኪሎ በርበሬ ምናምን ጽፏል ነገር እያሉና በጣም የሚያስቅ ኤክስፒሪየንስ ነበረ። ግን ላይፍ ትማሪበታለሽ። በጣም ጥሩ ነበር። እግዚአብሔር ይመስገን። ቴንክ ዩ ኪሩዬ፣ እግዚአብሔር ይባርክ። የእውነት የሚገርም ነገር ነው ሼር ያደረከን። አይ ቲንክ ብዙ ወጣቶችም ተስፋ የሚሰንቁበት እና የእግዚአብሔርን ኃይል የእግዚአብሔርን ቃል ህይወት የሚሰጥ መሆኑን ደግሞም እያወራ ነበረ። ከእግዚአብሔር ጋር ስትጠጋጋ፣ በመንፈስ ቅዱስ ስትሞላ፣ በእግዚአብሔር ስራ ውስጥ በጣም ቢዚ ስትሆን፣ ፌሎ ላይም እያንዳንዱ ብቻ የነበረ ኃላፊነቶች ላይ ከእግዚአብሔር ጋር ኢንቲሜት በሆንክ ቁጥር ደግሞ ሳታቀው በቃ እኔ ያልችለውም ያልከውን ነገር እግዚአብሔር ካንተ ላይ ያነሳልህ እንደነበረ ያካፈልከን ነበርና አይ ቲንክ እኔም እንደዛ አስባለሁ። ማለት ከችግሮቻችን ጋራ ከሚከብዱ ነገሮች ጋር መታገል ሳይሆን ከዋናው ጋር ኃያል ከሆነው ጋራ ስንጣበቅ ከሱ ጋር ህብረት ስናደርግ ሳናቀው አንተ እየነገርከን እንደነበረና የእውነት ቴንክ ዩ እግዚአብሔር ይባርክ ኪሩዬ። ከዚህ በመቀጠል እንግዲህ ያው ፌሎ ላይ የነበረውን ስፔሻሊ ግቢ ላይ የነበረውን ቻሌንጆች እያነሳልን ነበረ። እንደ ኪሩ ማለት በጣም ኔት እንደመሆኑ ምናምን ያው ድሬዳዋ ላይ ማሳለፍ ከባድ ነው። እዛም ካልቸራቸው ደግሞ ደስ የሚል ያው በጣም ሶሻላይዝ የሚያደርጉ ሰዎች ናቸው እንጂ ኢንዲቪጁዋሊስት ምናምን አይደሉም እዛና እሱን ሁሉ አልፈ እንግዲህ እግዚአብሔር ረድቶ ግቢ ግራጁዌት አደረክና ከዛ በኋላ ደግሞ እኔ እናንተም የተዋወቅንበት ካምፓስ ሚሽን ሞቢላይዜሽን የሚባል ፕሮግራም ላይ ተገናኘንና እስኪ እንዴት እሱን ትገልጸዋለህ? ከዛም ደግሞ እንዴት ነው ወደ ሚሽን አገልግሎት የመጣኸው? እንዴትስ ወሰንክ? በጣም ከባድ ነው አይደለ? እኔ ያው በደንብ ስለማቀ ላንተ ላይፍ ስታይል ምናምን የሚሆን አይደለም ብዙ ነገሩ ብዙ መንገዱና እንዴት ነው ቻሌንጅ ያደረገ ነገር የለም ወይ? እንዴት ወሰንክ የሚለውን እናንሳ። ስለ አገልግሎት ስናወራ እኔ ብዙም አገልግሎት ውስጥ ገብቼ በዛ ዓለም ውስጥ መሆን አይመስለኝም ነበረ። እንደነገርኩሽ ከልጅነቴ ጀምሮ ዶክተር ሆናለሁ ብዬ ነበር ማስበው። እነዛን 3 በጣም ደስ የማይሉ ዓመታት በማሳልፍ ጊዜ አንድ የተመታው ነገር ቢኖር የትምህርቴ ሁኔታ ነበረ። ብዙ ነገር በማስታወስ ነበረ እንትን ብዬ እና ደግሞ በቃ ከልጅነቴ ፕሪንሲፕል ምናምን ጥሩ ነው ሳትኮርጅ ራስን ችለህ ማለፍ አለብህ የሚል እሳቤም ስለነበረብኝ ብቻ እግዚአብሔር ረድቶኝ ነው እነዛን ሁሉ ያለፍኩት። ግን ይሄ ዶክተር ለመሆን የሚለውን ሀሳብ ሪላይዝ ማድረግ አልቻልኩም። ድሬዳዋ ዩኒቨርሲቲ ስገባ ኢንጂነሪንግ ነበረ የኔ ዲፓርትመንት። ከዛ ለየትኛው ኢንጂነሪንግ በሚል ስንፈተን ኮተም መርጬ የመረጥኩት ደረሰኝ ማለት ነው። ግቢ ላይ በነበረኝ አገልግሎት ሰውን ማገልገል ውስጤ የነበረ ነገር ነበር። በተለይ ደግሞ ክረምት በሚሄድበት ጊዜ ቤተክርስቲያን ሲሄድ የቱ ጋ ነው ካለኝ ኤክስፒሪየንስ የቱ ጋ ነው ፊት ማድረግ ያለብህ ኪሩቤል ብዬ ራሴን ስጠይቀው
በደንብ ውስጤ የሚጮህ የነበረው ግን የልጆች አገልግሎት ነበርና ራሴን ሳንዴይ ስኩል ላይ ያገኘሁት ሙሉ ለሙሉ ሳይሆን ፓርትሊ ለልጆች ዝማሬ አንድ ላይ ጋዘር ሲያደርጉ የማጫወትና ታሪኮች የመጽሐፍ ቅዱስ ታሪኮችን መናገር እና ይሄ ነገር በቃ ውስጤ በደንብ ሬዞኔት እያደረገ በደንብ እየወደድኩት የውስጤም ሐሳብ እየሆነ መጣ በደንብ እየወደድኩት መጣ በአጠቃላይ አገልግሎት በሚለውና ይሄንን ደግሞ ያዩ እዛ ግቢ በነበረኝ ቆይታ ያዩ ሰዎች ብዙ ይመክሩኛል እንደዚህ ብትሆን ብታረግ እና እግዚአብሔርም ደግሞ በጣም በህልም ይልከኛል የተለያዩ ነገሮችን ለምጃለሁኝና አንድ ጊዜ ለድሬዳዋ ዩኒቨርሲቲ ካምፐስ በኢቫሱ በኩል ስታፍ የነበረ ጆን የሚባል በጣም ወደው ጓደኛ ነበረኝና የሆነ ትሬኒንግ አለ ክረምት ላይ በዚህ አመት እንግዲህ 5ኛ አመት ሆኛለሁ ልመረቅ ነው መግባት አለብህ አንተ እንደውም ካምፐስ ስታፍ ነው መሆን ያለብህ በዚህ ፓሽን ምናምን ነገር አለኝና እኔ ካምፐስ ስታፍ ብዙም አላየሁትም ግን ሌሎችን ማገልገል ግን ስቲል ውስጤ ነው ያለው ትገባለህ ምናምን ይለኛልና ብዙም እንትን አላልኩም ቦታ አልሰጠሁትም ካምፐስ ሚሽን ሞቢላይዜሽን ይባላል ምናምን ብሎ እሱ ስሜን አስተላለፈ ማለት ነውና ግራጁዌት አደረግን ወዲያው ስራ አልገባሁኝም ግራጁዌት እንዳደረግን ሜቢ ላይክ 3 ሳምንት እንደዛ 2 ሳምንት 3 ሳምንት አይደለ 3 ሳምንት ምናምን እንደሆነን ነገር ነው የተጀመረው እኔ ቀደም ብለው 1 ሳምንት ስልክ ደወሉልኝ ኪሩቤል አዎ እዚህ ፕሮግራም እንድትገባ እንመክርሃለን ልቡ ከሌለ ልብ ይሰጣል ካለ ያፈነደዋል ምናምን አገልግሎት ነው አሁን ዊርድ የሆነ አገላለጽ ነው እነዚህ ሰዎች ምንድነው ከሰማይ የወረደ ነው ምንድነው ምናምን ይሄ አልሄድም ብየወሰንኩ ከዛ ትንሽ ቆይቼ ደግሞ እስቲ ግን እንየው ምን ሊያመጡ ነው ስራ ከምፈልግ በፊት ካለ ብዬ እንየው ብዬ ምንም ቢሆን ባይሆን እንኳን እወጣለሁ ጥዬ ምናምን ብዬ ሄድኩ ሲሄድ ያላወኩት ነገርየው ለ50 ቀን ነው ከቦታው አይወጣም ለገጣፎ ቦታ ላይ ነበረ አይወጣም በር ተዘግቶብን እንደ በቃ ቡት ካምፕ ገብተው ወታደሮች ትሬን እንደሚያደርጉት ነገር ነውና ምንም እንደዛ አልጠበቅኩም ልብስ አልይዝ ነው ሄድኩት በእውነት መጀመሪያ ስትወጣ ስትሄድ አልያዝኩም እኮ ልብስ አልይዝ ሄጄ ለማየት ነው ሁኔታው ምን ይመስላል የሚለውን ለማየት ሄድኩኝና ትዝ ይለኛል እዛ ገብተን አማኒ ብለን ምንጠራው አማን ነበረ ቢኒ እና ቢኒም በጣም የሚያስፈራ አይነት ፕሬዘንስ ነበረውና ቢኒያም እንዳትወጡ ተባልን ማንም ከዚህ በኋላ መውጣት አይችልም ገብታችኋል እንደዚህ ነው ሲባል ደረገጥኩ እንዴት ብዬ ነው 50 ቀን ማለት ነው ከዛ እጅ አውጥቼ ምናምን በቃ ልብስ ማስመጣት እችላለሁ ምናምን ብዬ ቤት ደውዬ እናቴ ቤት ተነስታ እዛ ድረስ ጣፎ ድረስ ይዛልኝ መጣች እንግዲህ ከውጪ ነው በቃ ማለት መጥቶ እንደዚህ ውጪ በር ላይ ምናምን ተቀብዬ ሁሉ የገባሁትና ሳላስበው ነው የተከሰተውና እዛ በነበረኝ ቆይታ 50 የሚያክሉ ቀናቶች የሆነ 4 ሳምንት ትምህርት ተምረን ኦልሞስት 2 ወደ 11 ምናምን የሚሆን ቀን ደግሞ ፊልድ ላይ ወተን ፕራክቲስ አድርገን ተመልሰን ለ1 ሳምንት ነበረ ሪፍሌክት ለማድረግ የምንመለሰውና ትሬኒንጉ ገና ሲጀምር የሚያወራው ስለ ወንጌል ነው ከዛ ስለ ተልእኮ ነው የሚያወራው እኔ ደግሞ ስለ እግዚአብሔር ለዓለም ሁሉ ለህዝብ ሁሉ ስላለው ልብ ስላለው ዘላለማዊ እቅድ ስለ ፕሮሚሱ ስለ እግዚአብሔር ቃል ስለ እግዚአብሔር ዓለም ስለ እግዚአብሔር ስራ ነበር የሚያወራው በጥቅሉና ለኔ በቃ ሁሉ ነገር አዲስ ነበር ኤቭሪቲንግ አዲስ ነበር እያንዳንዱ በየቀኑ እየመጣ የሚያወራው ሰው ሁሉ እንዲ መዶሻ ሚስማርን እንደሚቀጠቅጥ በቃ በጣም ይለኝ ነበርና ስለ እግዚአብሔር ክብር ብቻ ነው በቃ የሚወራውና በጣም ይገርም ነበር እንዴ የእግዚአብሔር የልቡ ሐሳብ ከዘፍጥረት አንስቶ እስከ ራእይ ድረስ አንድ ሐሳብ ነው መጽሐፍ ቅዱስ የተነጣጠለ መጽሐፍ አይደለም የተለያዩ ካራክተሮች ታሪክ ሳይሆን መጽሐፍ ቅዱስ
የመጽሐፍ ቅዱስ መሰረት ተልእኮ ነው። እግዚአብሔር የሰው ልጆች የጠፉትን ሰው ልጆች ተመልሶ ወደ ራሱ የሚዋጅበት ለካስ የሱ ታሪክ ነው። የታሪኩ ባለቤት እሱ ነው። የሱ ናፍቆት የሱ ሐሳብ ነው የሚለው ሐሳብ በመጽሐፍ ቅዱስ ሙሉ አሳዩን እና እሱን ስመለከት በጣም ደነገጥኩኝ። እሱ ብቻ ሳይሆን የኛ እንደ ክርስቲያን የኛ ሮል ወዲያው እንደዳንን ማንነጠቀው ወዲያው በዛ ቅጽበት ስራ ስላለብን ነው። እሱም ስራ የእግዚአብሔር እቅድ ውስጥ እያንዳንዳችን የተሰጠን ኃላፊነት አለና የተቀሩትን የመድረስ ነው። በጣም ደነገጥኩ። 7400 የሚያክሉ ያልተደረሱ የህዝብ ክፍሎች አሉ። እያንዳንዱ ውስጥ ደግሞ ስንገባ በጣም ሰፋፊ የሆኑ ሃይማኖቶች ወደ እውነተኛው አምላክ እንዳይሄዱ በሚያደርግ ልክ በቢሊየንስ የሚቆጠሩ ትራይባል ልክ እንደ ጎሳዊ ሃይማኖት እንዲህ ትራዲሽናል የሆኑ ሃይማኖቶችን ዛፍ ከብቶችን የሚያመልኩ በቢሊየን የሚቆጠሩ እስልምና እምነት የሚከተሉ በቢሊየን የሚቆጠሩ ገና የእግዚአብሔርን ማንነት ለማወቅ ብቻ ሳይሆን ሌላ እውነተኛ የሆነ ክርስቲያን ኢየሱስን የሚከተል ሌላ ሰውን እንኳን አያውቁም። በጣም ሾኪንግ ነበረ። like what next ታዲያ ምንድነው እናደርገው ስንል ቤዚክሊ ተሳተፉ ነው እና መጸለይ ያለባችሁ። እንዴት ነው የምንጸልየው? ያልተደረሱትን እያጠናን በዚህ ምድር ላይ ያልተደረሱ ሰዎች እነማን ናቸው? የቱ ጋር የሚገኙት? ስንት ናቸው? እነሱን ተኮር የሆነ ጸሎት ማድረግ። ሚስዮናውያን ይላካሉ። ከኛ ጀምሮ እኛ እንሄዳለን፣ እነሱ እንዲሄዱ ደግሞ መላክ እንችላለን በብር። እንደገና ደግሞ ሌሎች ክርስቲያኖች ስለተልኮ እንዲያውቁ ማስተማበር ነው። እንደውም እኛ ምንድነው ማስተማር አዲስ ቃል ነገር ናት። ማስተባበርና ማሰማራት ከሚለው የወጣ ነውና ማስተማበር እንችላለን። ገና ደግሞ እኛ መሄድ ወደማንችልባቸው ያልተደረሱት የህዝብ ክፍሎች ያሉ ሰዎች ወደኛ ደግሞ በዚህ ዘመን እየመጡልን ነው። እነሱን መቀበል እንችላለን በፍቅርና እነዚህ ሁሉ ማድረግ እንችላለን የሚል በቃ ቤዚክሊ የ50 ቀኑ ቆይታ እንደዚህ አይነት እንድምታ ነበረውና በጣም የሚገርም ነበር። ለኔ አይኔ ተከፈተ። እንደገና ደግሞ ጌታን በሌላ መልክ አገኘሁትና እስከዛሬ የማስበው እንደ ሰልፊሽ የሆነ አይነት አስተሳሰብ ነበረ። እንግዲህ ውጭ ሀገር ቬንዲንግ ማሽን ይባላል። እኛ ሀገር እንኳን ብዙ አላየውም፣ ግን እንትን ሳንቲም ስትከቺ ፔፕሲ or ኮላ ምናምን something ምግብ የሚሰጥሽ። ስለዚህ የኛ ሪሌሽንሺፕ ወይም ጆተኒ ነው ይባል ለኛ ኳሱን እንዲያመጣ ስትከቺ የሚሰጥሽ ከእግዚአብሔር ጋር ትራንዛክሽናል የሆነ አይነት ልውውጥ አይነት የሆነ አይነት መሰረት ነበር ያስኩት። ማለት ኦኬ እኔ ጸልያለሁ፣ ስለዚህ የሆነ ነገር ስጠኝ፣ የሆነ ማድረግ አለብኝ ነገር ነበር ማለት ኦልሞስት እግዚአብሔር ያለው ለኔ ፍላጎትና የኔ ጥሩ የሚባል ህይወት ለመኖር በቃ ነው ያለው። ልጄ በቃ እንዳትወርቅብኝ አይነት ነገር ነበር ማስበው። ግን ሪሊ ግን የዚህ ሁሉ የምናየው ነገር ታሪኩ ሁሉ ባለቤት እሱ ነው። በሱ ታሪክ ውስጥ ግን አብረን የኛን ድርሻ እንድንወጣ ግን ኢንቫይት ተደርገናል። ብዙ ተባዙ ምድርንም ሙሏት ግዟትም አይደለም የሚለው የሁሉ ነገር ባለቤት ሆኖ ሳለ በሁሉ ላይ ስልጣን ኖሮት ሳለ አብረን ገዢዎች እንድንሆን የተጠራንበት ኢንቪቴሽን ነው። ለካስ እሱን ለማክበር ኢንቪቴሽን ነበረ። ለካስ መታዘዝ በቃ በጣም እንዴት እንደሚያስፈልግና በዚህ ታሪክ ውስጥ የኛ ደግሞ ማርክ ከሌለ እያንዳንዱ ህዝብ ክፍል፣ እያንዳንዱ ቋንቋ ተናጋሪ፣ እያንዳንዱ ዘር ሁሉ የእግዚአብሔርን ክብር እንዲያይ ነው ለካስ እንዲያመልከው ነው ለካስ የኔ ሮል እዚህ ጋር ነው አልኩኝ። በጣም የሚገርመው ልክ ፕሮግራሙ 50 ቀን የተገበዳደደ መጣና መጨረሻ ላይ እየደረስን ሲሆን አንዳንድ ሰዎች በጣም እንታገል ነበረ። እዛ ያለን በቃ ማለት ምንድነው እግዚአብሔር እንዳረግ የምትፈልገው? ወዴት ልሂድ? ስራ ልስራ ወይስ ልተው? እና እኔ ራሱ በቃ ስራ ነበረ የምፈልገው እና ደግሞ እግዚአብሔር ሌላ ነገር እያለ ነው። ምንድነው ማድረግ ያለብኝ? በቃ ጠዬ ልሂድ ወይ ምናምን የሚል ብዙ ያስጨንቅ ነበርና መጨረሻ ላይ ውሳኔ እንድንወስን ይጠብቁን ነበርና የሚያሰለጥኑን ሰዎች ብዙ ሰዎች እንግዲህ መጨረሻ ላይ ይሄ ሰው
እንትን ካምፓስ ላይ ስታፍ ሊሆን ወስኗል ምናምን እንትና ሚስዮናዊ ለመሆን ወስኗል እንትና እንደዚህ ሊያደርግ ነው ምናምን ሲባል እኔ ምን መሆን እንዳለብኝ አላውቅም። እና እንዴት ነው የሚወስኑት እነዚህ ሰዎች? በጣም ደንግጫለሁ። አይ እንዴት ነው በቃ ውሳኔ ላይ የሚደርሱት? እንዴት የሆነ ድምፅ ሰምተው መሆን አለበት አይነት በጣም ግራ ያጋባኝ። እኔ አይናገረኝም እንደ ምንድን ነው እስካሁን የለመድኩት አይነት ነገር ይመስል ነበር። ምን ማድረግ እንዳለብኝ አላውቅም ነበር። እዛ አለቀ ፕሮግራሙ። በቃ ወጣን። ከነዚህ ሰዎች ብዙ ነገር ያስተማሩኝ ሰዎች ጋር አብሬ ቮለንቲር አትሊስት ማድረግ ፈልጋለሁ አልኩኝ። ቀስ ያለ ሂደት ነበር። እንትን ከማለታችን በፊት ከሴሜም ከመውጣታችን በፊት በጣም ምናልባት ይሄ በጣም የነኩ ስቶሪዎች ካሉ ደግሞ አንዳንዴ የሚመጡ ልጆች አሉ አይደለ? ኦሬዲ ቫሱ ላይ ያገለገሉ ያሉ፣ ሚሽን ፊልድ ላይ ያገለገሉ ያሉ፣ ከዚህ በፊት በዚህ ጆርኒ ውስጥ አልፈው ከዛ ላይፋቸውን ለጌታ የሰጡ ጊዜያቸውን ለጌታ የሰጡ ብዙ ልጆች አሉና ሜንሽን ልታረግ የምትችላቸው ስቶሪዎች ካሉ ምናልባት ማለት ስማቸውን እንኳን መጥቀስ ካልቻለን ግን ስቶሪዎቹን የምታስታውሳቸውን ሼር ብታረገን። ያ እዛ ያለን የተለያዩ ሰዎች እኛ እንግዲህ ወደ 6ኛው ባች ነበርን ለዚህ ሲኤምኤም ለሚባለው ፕሮግራም እኛ ስናደርገው ከኛ በፊት የወሰዱ ሰዎች እየመጡ ሰላም ይሉን እንደነበር አስተውላለሁና እየመጡ እንትን ይሉናል። በቃ አዳምጡ እነሱ የሚሏችሁን ምንም በቃ ታዘዙ። ዛሬ እንደ እንትን እዛ በነበርነ ቆይታ ስልክ አስረክበን ነው ከጠዋት እስከ ማታ ቁጭ ብለን የተለያየ ሰው ብዙ ነገር ያስተምረናል። እኛ በቃ አብዞርብ እናደርጋለን። ግን ደስ የሚለው መጨረሻ ላይ ሪፍሌክትም ለማድረግ እድል ይሰጠናል። ሪፍሌክትም እናደርጋለን። ብዙ አዲስ ነገር እንማር ነበርና እየመጡ የተለያዩ ሰዎች በተለያየ ዓመት የነበሩ በቃ ህይወታችሁ ተመልሶ አንድ አይሆንም፣ ደቀድሞ አይሆንም፣ በቃ ማዛውት ኮምፕሊትሊ ይለወጣል። ሁሌም ቢሆን እግዚአብሔርን ተልኮ ሴንትራል የሆነ ማዕከላዊ አድርጎ የሚንቀሳቀስ ህይወት ነው ምትኖሩት ይሉን ነበረ። እና በቃ ሰዎች የሆነ ነገር ሆነዋል ብቻ እነሱ የሆኑትን እንፈልጋለን አይነት የሚል ነገር ነበር እኔ ማስታውሰውና አንድ ማይረሳኝ ከመጡ ሰዎች ውስጥ አትሊስት አንዷ ማስተዋል አለም ትባል ነበር። እና somehow ልቤ every time በምንማርበት ጊዜ ቤተክርስቲያን ላይ ነው ፎከሱ። ቤተክርስቲያን ነው ይሄ በቃ ማወቅ አለባት። ቤተክርስቲያን ነው ይሄን ካላወቀች እንዲህ ቤተክርስቲያን ስራ ነው ምለው ሪአክሽን እና ሐሳቤ በቃ ቸርች ላይ ማይሆን ነገር ሰራለው ባይሆን ምን መሆን እንደፈለኩ አላወኩም። ግን ቸርች ላይ ማይሆን ነገር መስራት አይቀርም አይነት ስለነበረ ማስተዋል ለሞስ መጣ ቤተክርስቲያን ላይ በደንብ ተጽዕኖ ካመጡ ሰዎች ውስጥ እናም ሲባል እቺ ልጅ በቃ እንጂ ማዋራት ይኖርብኛል አልኩኝ ማለት ነው።